የማይጮህ ሰይጣን እንዳለባችሁ በዚህ ማወቅ ትችላላችሁ። የመጀመሪያው ከ10 ዓመት በፊት የነበርከው አንተ ነህ። በህይወትህ ላይ ምንም አይነት ለውጥ የለም፣ በምንም አይነት መንገድ ማለት ነው። ሁለተኛ መውጫ ማምለጫ መንገዱን መቀየሪያ መንገዱን ታውቀዋለህ፣ ግን እጅግ በጣም ሰነፍ ነህ። ለምሳሌ ሞያ ሊኖርክ ይችላል፣ ግን በዛ ተሰራበት ሰነፍ ነህ በቃ። ሶስተኛ ለሱስ ለማይረባ ነገር ለትርኪ ሚርኪ ለኃጢአት ሲሆን በጣም ብዙ ገንዘብ ገቢ ታገኛለህ። ህይወትህን ለመቀየር ስትጠቀምበት ግን ገንዘቡ ባዶ ይሆናል። አራተኛ በፍቅር ግንኙነት እንዲሁም ስኬት በሚባሉ ዘርፎች ላይ አንድም ቦታ ላይ አይሳካልህም። በእርግጠኝነት አሁን ከነገርኩህ ነገሮች በሙሉ አንተ ውስጥ ይስተዋሉ ይችላሉ። ግን ደግሞ መጽሐፍ ቅዱሳችን ምን ይለናል? በጠላት ኃይል ላይ ሁሉ ስልጣን እንደተሰጠን ይናገራል። ግን ደግሞ ሰይጣንን መናቅም የለብንም። ምክንያቱም ትንንሽ በሚመስሉ ነገሮች ነው ህይወታችንን የሚጨርሰው። ለዚህ ደግሞ ትክክለኛው መፍትሄ ምንድነው? ራሱ ኢየሱስ ክርስቶስ እንደተናገረው መጾምና መጸለይ ነው። ችግሩ ደግሞ እሱም ላይ ይሳተፍበታል። ቢያንስ 2 ቀን ነው ኮንሲስታንሲ የሚኖርህ ለመጸለይም ለመጾም፣ ከዛ ትወጣለህ። ቢሆንም ግን ያው እግዚአብሔር ወደሱ በቀረብን ቁጥር እሱም ወደኛ ይቀርባል። ድል ደግሞ ሁሌም በእግዚአብሔር ነው ያለው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻችኋለሁ ያለ በጣም ብዙ ቦታ ላይ ስልጣን እንዳለን ነግሮናል። ግን ሰይጣን ደግሞ በትንንሽ ነገር በጣም ዋይዝ ስለሆነ በትንንሽ ነገር ነው የሚሸውደን። አሁን የሚያስፈልገው ምንድነው? መጾምና መጸለይ ነው። ይመቻችሁ።